ሰላም እንዴት ናችሁ? ዘዚህ ቪዚተር ቻናል ተከታታዮቻችን በዛሬው ቪዲዮአችን የምናስመለክታችሁ ዝክረ ሰማዕታትን ነው። ዝክረ ሰማዕታት እንግዲህ በሰዓቱ ለነበረው ጦርነት ማስታወሻ ለሰማዕታቶቹ ማስታወሻ እንዲሆን ተደርጎ የተሰራ ቦታ ነው። በውስጡ ብዙ ታሪካዊ ቅርሶችን የያዘ ቦታ ነው። መጽሐፍ ማንበቢያ ላይብረሪ እና አርት ጋለሪ ያለው ውስጡን እንመልከት። ደግሞ በጣም የሚያምር አርት ጋላሪ ያለው ባህር ዳር ውስጥ እንግዲህ አርት ጋላሪ በዋነኝነት የሚገኘው እዚህ ዝክረ ሰማዕታት ውስጥ ነው። አሉ የተባሉ የሀገራችን ሰዓሊዎች ከ50 በላይ የሚሆኑ ስራቸውን እዚህ ዝክረ ሰማዕታት ውስጥ ይገኛሉ። ስዕሎቹ እንግዲህ ሀገራችን ወግና ባህል የሚያስታውሱ የድሮውን ትዝታችን የሚቀሰቅሱ ቆንጆ ቆንጆ ስዕሎችን እዚህ አሳርፈውልናልና በጣም የሚገርም ቦታ ነው። እዚህ አርት ጋላሪ በተጨማሪ ደግሞ እዚህ ዝክረ ሰማዕታት ውስጥ ራሱን የቻለ ላይብረሪ አለ። ላይብረሪ ውስጥ ስትፈልጉ ማንበብ ትችላላችሁ። ከዛ ውጭ ደግሞ ውጭ ላይ ወጣችሁ ብዙ ግሪን ኤሪያ አለና ንፋስ የተቀበላችሁ ማንበብ ትችላላችሁ። ለተማሪዎች የሚሆን ማንበቢያ ቦታ አለ። ከዛ በተጨማሪ በነፃነት እየተዝናናችሁ ፎቶ የምትነሱበትን ቦታ ነው። ዝክረ ሰማዕታት ስንመጣ ከምናገኛቸው ቀጣዩ ደግሞ እነዚህን በጦርነቱ ጊዜ ግልጋሎት ሲሰጡ የነበሩ መኪኖችና ፕሌኖች የምናገኘው ይሆናል። እነዚህ በጦርነቱ ሰዓት አገልግሎት ሲሰጡ የነበሩ ትግሉን ሲያግዙ የነበሩ ፕሌኖች ናቸው። እንደምታያቸው በጣም ነው የሚያምሩት። የድሮ ስሪት ስለሆኑ እነዚህንም ለጉብኝት እዚህ ዝክረ ሰማዕታት ሰማዕታቶቹን ለማስታወስ የተቀመጡ ናቸው። በጥንቃቄ ነው የተቀመጡት። በጣም ነው የሚያምሩና እነዚህንም መጎብኘት ትችላላችሁ። ተፈጥሮን እያደነቃችሁ በውስጡ ያሉትን ደግሞ ታሪካዊ ቦታዎችን ቅርሶችን ጎብኝታችሁ የምትመለሱበት ቦታ ነው። በጣም የሚያምር ቦታ ነው። እኛ ወደነዋል። ስለዚህ ቻናላችን ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት እያደረጋችሁ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ